የአማራውም ህልውና ትግል በኢትዮጵያም መቀጠል ከዛም አልፎ በአካባቢያችንም ለሰላም ለትብብር መሰረት የሚጥል ትልቅ ክስተት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ብዙ ተገልጿል። ልዑል አስፋው ወሰን፣ አስራተ ካሳ፣ ሻለቃ ዳዊት ወልደ ጊዮርጊስ ቀደም ብለው ተናግረዋል። እንደነዚህ አይነት ታላላቅ ሰዎች ጋር ተሰልፈን ከሌሎቹም ወንድሞቻችን ጋር ሆነን ለዚህ ትልቅ ስኬታማ ስራ የምትቻለውን ያህል አስተዋጽኦ ማድረጋችን ክብር ነው። በእውነት ግን ዞሮ ዞሮ ይሄ የአማራው ህዝብም ጥያቄ የነበረ ነው። የኢትዮጵያ ህዝብም ጥያቄ የነበረ ነው። የመላው የፋኖ ሰራዊት ጥያቄም የነበረ ነው። የእነዚህ የጀግኖች መሪዎቻችንም ጥያቄና ፍላጎት የነበረ ነው እና ወቅቱን ጠብቆ እንደዚህ መሆኑ ሊያኮራን፣ ተስፋችንን ከፍ ሊያደርገው የሚችል ክስተት ነው ማለት ነው። እንግዲህ እና ብዙ የተማርናቸው ነገሮች አሉ። በእውነቱ እንግዲህ ሻለቃ ዳዊት ወልደ ጊዮርጊስ በሰፊው የሄዱበት እንዴት ይሄ ውይይትም ሆነ ስራ እንደተሰራ እሳቸውም ካላቸው ልምድ ካላቸውም ስሜት እና ለዚህ ለአማራም ህዝብ ሆነ ለኢትዮጵያ ካላቸው ፍቅር በመነሳት ምን ያህል ጥረት እንዳደረጉ እንግዲህ አብረን ከተቀመጥን መካከል ማቀው እኔ ነኝ። ያም ሆኖ እነዚህ ወጣት መሪዎችም በዛ በኮሚቴው ውስጥ ሲሳተፉ ሲመሩ የነበሩት እንደነ አርበኛ አስራት ማረና ሌሎቹ ሁሉ ያላቸው ብቃት ያላቸው ስሜት እና ለአሁን ሳይሆን ወደፊትም በእውነት በሀገራችንም መሪዎች እንዳፈራን እና ተስፋም እንዳለን ነው ለመገንዘብም ለማወቅም ለማመንም የቻልኩት። እንግዲህ በዚህ ደረጃ ነው። ይሄ የአንድነት ሂደት እንግዲህ ረዘም ያለ ጊዜ ወስዷል። አትሊስት ይሄ ውይይቱ የተሳካ የሆነበት ምክንያት እንግዲህ ከሁሉም በላይ የነሱ ፍላጎትና የነሱ እምነት ቁርጠኝነት ነው ያን ያመጣው። በእነሱ በኩል ቁርጠኝነትና እምነት ቢኖርም በተቃራኒው አንድነቱ እንዳይመጣ ለረጅም ጊዜ የተሰራ ስራ አለ። ምክንያቱም አማራው አንድ ከሆነ ዓላማውን ከማሳካት ወደኋላ የሚያደርገው ምንም አይነት ኃይል ሊኖር አይችልም። ለዚህ ነው በተለያየ አቅጣጫ ራሱ ውይይቱ እየተካሄደ ባለበት ወቅት ሁሉ ያን ያህል ውዥንብር ያን ያህል ለማፍረስ ጥረት ሲካሄድ የነበረው ያ ሁሉ ሳይበግራቸው ነው። አንድ ቀን እንኳን ወጥተው መግለጫ እንስጥ፣ ይሄን አስተባበል፣ እንደዚህ እንበል ሳይሉ ስራቸውን ያከናወኑትና እዚህ ውጤት ላይ የደረሱት እና እንግዲህ በእኔ በኩል እንደው አጠር አድርጌ ምን ነገሮች ነው አንኳር የሆኑትን ለሁላችንም እንደው ለማወቅም እንዲረዳን እነሱን እጠቅሳለሁ። ሂደቱ በአጠቃላይ በሰነድ የተቀመጠ ነው። በደንብ ተመዝግቦ ለታሪክም ወደፊት ለትምህርትም
እንዲያመች በሰነድ የተመዘገበ ነው አለ። ጊዜው ሲደርስ እንግዲህ በተለያየ መልኩ ሊገለጽ የሚችል ነው። ቅድም ሻለቃ ዳዊት እንደገለጹት የተጀመረው ሁኔታው ውይይቱ ያው የሁለት ድርጅቶች ውህደት ስለሆነ እነዚህ ድርጅቶች ደግሞ በተለያየ አጋጣሚዎች በተለያየ ሁኔታዎች አለመግባባቶችን ሲያንጸባርቁ ስለቆዩ ተቀዳሚው ስራ የሚሆነው እነሱን ለማዋሃድ መተማመንን መፍጠር ነው። መተማመንን መፍጠር እንግዲህ የሚቻለው የእነሱን ቁርጠኝነት እና የአንድነቱ ግብ ላይ ለመድረስ ያላቸውን ቁርጠኝነት የሚያረጋግጡበት ሰነድ ማዘጋጀት ነበር። በዛ ደረጃ የፈረሙት የቃል ኪዳን ሰነድ መነሻው ነበር ለዚህ ለውይይታቸው። እንግዲህ ቅድም አሁንም ሻለቃ እንደገለጹት ሻለቃ ዳዊት አንዳንድ ሁኔታዎች በሂደቱ መካከል እንኳን ሲያጋጥሙ ወደዛ ሰነድ እየተካሄደ ነው ነገሮቹን ለማስተካከል የተቻለው እና ብዙ አስተዋጽኦ አድርጓል። በመጀመሪያ ደረጃ በዛ ሁኔታ እንደው ስርዓት ባለው መንገድ ውይይቱ እንዲሄድ በሰነድ በቃል ኪዳን ሰነድ መጀመሩ የስብሰባዎቹ ስነ ስርዓቶች ሁሉ ደረጃውን በጠበቀ ሁኔታ ተሰንደው ማለት መስመር ይዘው ነው የሄዱት። የስብሰባ አመራር ስነ ስርዓት ሰነድም እንደዚሁ ተፈራርመው ነው የቀጠሉት። እንግዲህ ብዙ ረጅም ጊዜ ወሰደ የተባለው እነዚህ ሁሉ በደንብ ቅደም ተከተል ይዘው እነሱም በሂደቱ እየተዋወቁ እንዲሄዱ እየተማመኑ እንዲሄዱ ለማድረግ ትልቁ ከዚህ ሁሉ ግን ምንድነው እነዚህ ሁለቱም ድርጅቶች የወጡት ለአንድ ዓላማ ነው። ያ ዓላማ ደግሞ ወዲህም ወዲያም የሚባልበት አይደለም። እየጠፋ በስርዓት በሕገ መንግስት ታውጆ የዘር ጥፋት እየተካሄደበት ያለውን ህዝብ ከዚህ ጥፋት መከላከል ነው። ቦልድ ሆነን በግልጽ ምክንያቱም የሚታይም ጥፋት ስለሆነ መናገርም ስላለ እነሱም የወጡት ለዚህ ዓላማ ነው። በመካከሉ እንደምታውቁት የተለያዩ ነገሮች እነሱ ነበር መነሻ መድረሻ እዚህ እዛ እየተባሉ ልዩነቶች እንዳሉ በመርህ ደረጃ በዓላማ ደረጃ የሚገለጹ ነበሩ። እነሱ ይጥሩ ነው የተባለው መጀመሪያ እሱን አጥርተን የፖለቲካ ሰነድ ላይ ተስማምተን መርሃችንን ዓላማችንን ግልጽ አድርገን ከዛ ተነስተን ወደ አንድነቱ እንሄዳለን። ምን አይነት ድርጅት ነው የምንመሰርተው? ምን አይነት አመራር ነው የሚኖረን? ምን አይነት አሰራሮች ናቸው የሚኖሩት የሚለውን እንወስናለን በሚል ስለተነሱ መጀመሪያ ትኩረት ያደረጉት በርዕዮተ ዓለማቸው ባካሄዳቸው ላይ ነውና እሱ ላይ ብዙ ጊዜ ጠፍቷል። ምንድነው ዓላማችን? ምንድነው ግባችን? እንዴት ነው የምንሄደው? ከማን ጋር ነው የምንሰራው? የሚሉትም እነሱ ላይ እንግዲህ ያው ወደፊት ጊዜው ሲደርስ ይሄም ፖለቲካውን ሰነድ ይፋ የሚሆንበት ሁኔታ ሊፈጠር ይችላል። ተቀዳሚ ዓላማችን የአማራውን ሕዝብ ከተደቀነበት የዘር ጥፋት መከላከል ነው። የአማራ ህልውና መከበር ነው የሚል በማያሻማ መንገድ የተቀመጠ ከዛም ቀጥሎ እንደሌሎቹ በኢትዮጵያ ሲንቀሳቀሱ እንደነበሩና አሁንም እንደሚንቀሳቀሱት የተለያዩ ቡድኖች የአማራው ትግል የኢትዮጵያን
ወደ ጎን የሚያደርግ የተገንጣይ ወይም የነጻነት የሆነ ክፍል የነጻነት እንቅስቃሴ ሳይሆን ኢትዮጵያንም ሊያድን ኢትዮጵያንም ከጥፋት ሊያወጣ የሚችል ትግል ነው የሚለው ሁለቱን ያጣመረ መሆኑ ትልቅ እርምጃ ነው ማለት ነው። በዛ ደረጃ ያን ክሊር አድርጎ የተነሳ ነው ማለት ነው። እንግዲህ ብዙ ውይይቶች ብዙ ሁኔታዎች ተካሂደዋል። በዚህ ላይ የምትሰሟቸው ነገሮች አሉ፣ የምታያቸው ሁላችንም የምንሰማቸው። በሂደቱም የመንጠባጠብ ሁኔታዎች ታይተዋል።